አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ መጣሁኝ ማለት ነው። እንደምን ቆያችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። ዛሬ ማለት ነው አንድ ነገር ልነግራችሁ ነው። ምነግራችሁ ምን መሰላችሁ? አንዳንድ ጊዜ ሴትዬ ማለት ነው እቃ ለማምጣት አይመቻትም። ስራ ስለምትውል አምጡልኝ ብላ ከሱቅ ስታዝ የሚመጣው ማለት ነው ወይ የተበላሸ ምናምን አቀላቅለው ምናምን የሆነ ብቻ ጽድት ያለ ነገር አያመጡ ማለት ነው። እና ዛሬ ምን የለም ስትለኝ እንደዚህ ነገር የለም ብዬ ስነግራት ማለት ነው ዛሬ አንቺ ሂጂና ይዘሽ ነው ያለችኝ ማለት ነው። እና በዚህ 100 ብር ምን ይዤ እንደመጣሁኝ አሳያችኋለሁ ማለት ነው። እና እስቲ ምን እንደሚመስል እናንተም በያላችሁበት በየአካባቢያችሁ እንደዚህ ይገኛል አይገኝም የሚለውን ነገር ታሳውቁኛላችሁ ማለት ነው። እና ዛሬ ያኔ ለየት ባለ ቪዲዮ መጣሁ ያልኳችሁ ለዛ ነው ማለት ነው። እናንተስ እንደዚህ ሄዳችሁ እቃ ገዝታችሁ ነው ተብላችሁ ታውቃላችሁ? ሄዳችሁ ትገዛላችሁ ብቻችሁን? እኔ እንደዚህ በቅርብ ሱቅ ስላለ ነው ሄጄ ብቻዬን ገዝቼ የምመጣው። እንደዚህ አንዳንድ ጊዜ የሌለ ነገር ይዘሽ ነው የተለኝና ሄጄ አመጣለሁ ማለት ነውና እሷ ስራ ስለምትወጣ ማለት ነው አይመቻትም። ከሰዓት ትሄዳለች፣ ማታ ከመሸ በኋላ ከ6 ሰዓት በኋላ ምናምን ሌሊት ማለት ነው የምትመጣውና እንደዚህ የሌለ ነገር አንዳንድ ጊዜ እኔ ይዤ እመጣለሁ ማለት ነውና ዛሬም በዚህ 100 ሪያል ማለት ነው እኔ እቃ ይዤ እመጣና ያመጣሁት እቃ እነግራችኋለሁ ማለት ነውና ጠብቁኝ። ኢንሻአላህ ስመጣ ቀጣዩን ክፍል ይዤላችሁ የምቀርብ ይሆናል ማለት ነውና አብራችሁኝ ኑ ተከታተሉኝና እስከ መጨረሻው ያለውን ነገር እስቲ ያሳያችኋለሁ ማለት ነው። እና እስከዛ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዳችሁት ለቤተሰባችሁን ለምትወዱት ለጓደኛችሁ ምናምን ጠቃሚ ሆኖ ካገኛችሁት ሼር አድርጉና እስቲ እናንተም ካላችሁበት አካባቢ አስተያዩት ለማለት ነውና ኢትዮጵያ ላይ አይታሰብም በአሁን ሰዓት 100 ብር ተይዞ ቢወጣ ምንም ይዞ እንደማይመጣ ሁላችንም እናውቃለን፣ ያው ከምንሰማው ነገር አንጻርና እስቲ እዚህ ላይ ደግሞ ምን ይዤበት እንደምንመጣ አብረን እናያለን ማለት ነው። እሷ ዝም ብላ ብሩን ስታኝ የሌለ ነገር ይዘሽ ነው ያለችኝ እንጂ ይሄን አምጪ ይሄን ያክል ምናምን አትልም ማለት ነው ምን ጊዜም። እና በዚህ በ100 ብሩን እንዳለ ይዤበት እመጣለሁ ማለት ነው። እና አሳያችኋለሁ። ይዤው ነው የመጣሁት ማለት ይዤው የመጣሁትን አሳያችኋለሁ። እስከ መጨረሻው ተከታተሉት እሺ። ጉዞ ወደ ሱቅ እየሄድን ነው። እና ያለውን ነገር ስመጣ ይዤ የመጣሁትን አሳያችኋለሁ። እዛ ደግሞ እንደዚህ እኔ ደግሞ መንገድ ላይ እንደዚህ መቅረጽ ምናምን አልወድም ማለት ነው። በጣም ነው የምጠላው። በዚህ ካሜራ ይዤ መቅረጽ ምናምን ደስ አይለኝም ማለት ነው። እና አሳያችኋለሁ ስመጣ ማለት ነው ምን ይዤ እንደመጣሁ ኢንሻአላህ። ቢስሚላህ ተወከልቱ አለላህ ላ ሐውለ ወላ ቁወተ ኢላ ቢላህ። እና ማለት ነው ልጆችዬ እንደነገርኳችሁ ሄጄ ገዛዝቼ መጣሁኝ ማለት ነው። የምፈልገውን እቃ ማለት ነው። አይውማስ ይሄን ገዛው ሎሚ እና ቲማቲም እና ደግሞ ይሄ ደግሞ በፊስታል ሳለባሳችሁ ይሻል ነበር። ናና ነው ወደ እቃው ቀይሬዋለሁ። ናና እዚህ ጋር ደግሞ ፍልፍል ሐር ያኒ ፍልፍል አህደር በስ መበሐር። ይሄ ደግሞ ቃሪያ ነው። ይሄም ቃሪያ ነው፣ ይሄም ቃሪያ ነው። ቀይ ነው ይሄ በጣም ነው የሚያቃጥለው። ሁለቱ ነው ማለት ነው። በጣም ነው የሚያቃጥሉት። ይሄ ደግሞ ሽበን፣ ይሄ ደግሞ ፋብሪካ ይሄ ማለት ነው። አያችሁት? ይሄ ፋብሪካ ምን ነበር? ይሄም ቃሪያ ነው ግን ስማቸው ይለያል። ፋብሪካ ደግሞ በእንግሊዝኛ ነው። ይሄ ደግሞ ሰላጣ እዩ። ይሄ ሰላጣ ነው።
ይሄ ደግሞ ሀባብ ነው። ይሄ ሀባብ ነው። ይሄ ደግሞ በግዶነትና ክዝበራ። ይሄ ደግሞ ሽንኩርት፣ የቀይ ሽንኩርት። ይሄ ደግሞ ሰላጣ። ይሄ ደግሞ ድንች። እዚህ ጋር ደግሞ ኮከምበር፣ ኪያር እና ደግሞ ጀዘር ካሮት አለን ማለት ነው። እዚህ ጋር ደግሞ ሌላ ምን አለ? ሌላ ደግሞ ምን አለ? ሙዝ አለ ማለት ነው። ይሄንን ይዤ መጥቻለሁ ማለት ነው። አሁን ሄጄ እና በኢትዮጵያ ቢሆን በመቶ ብር ምን ይገዛል? በአሁን ሰዓት ሁሉም ኑሮ ያማራልና እውነት ውድ ሆኖ ነው የሚያማሩት ይሆን እንዴት እንደሆነ ባላቅም ብቻ በጣም ብዙ ሰው ያማራልና ምርጫውን ሁሉም ስደት እያደረገ ይገኛል በአሁን ሰዓት ማለት ነው። ይሄን ይዤ የመጣሁት በመቶ ብር ብቻ ነው። ወላሂ ምንም አልጨመርኩም። እንደውም 2 ብር ይጎል ነበርና ከራሴ ዝም ብዬ አንዳንድ ነገር ደስ ያለኝ ነገር ካለ እገዛለሁ ብዬ ያዝኩት ብር ነበረ፣ ግን ምንም ሳልገዛ መጣሁኝ። ከሱ ላለመቀነስ ደግሞ አልያዝኩም አልኩት ማለት ነው። ደንበኛ ነው ሲጀመር፣ ብዙ ጊዜ እቃ ታዞ ይመጣል ምናምንና አልያዝኩም። ሌላ ብር ስለው ችግር የለውም እሺ ተይዋለ ማለት ነው። 2 ብር እሷ የሰጠችኝን 100 ብሩን ሰጥቼው ማለት ነው። በ100 ብር ነው ይሄን ይዤ የመጣሁት። የታክሲ ራሱ ነው ይዞልኝ የመጣው። ምንም አልከፈልኩም ማለት ነው። ሌላም ጊዜ ራሱ ስለሚያመጣ እኔ ቅርብ ስለሆነ ዝም ብዬ ወክ ያደረኩኝ ሄጄ መጣ ነበረ። ብቻዬን አይደለም ግን ቤት ውስጥ አንድ ትንሽ ልጅ አለና ከሱ ጋር ነው አብረን የምንሄደው ማለት ነውና ሁለታችንም ይዘን ነው የምንመጣው ሌላ ቀን። አሁን ደግሞ ሊሰግድ ሲሄድ በዛው ነው ልሸኛችሁ ብሎ ይዞልን መጣ ማለት ነውና ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ እና አበረታቱኝ ለማለት እፈልጋለሁኝ። አመሰግናለሁ። ሌላም ጊዜ እንደዚህ አዳዲስ ነገር ካለ ይዤላችሁ የምመጣ ይሆናል። ዝም ብዬ ነው ሌላም ጊዜ ይዤ እመጣለሁ እኮ ግን ላሳያችሁ ብዬ ነው የቀረጽኩት የዛሬው። ሌላም ጊዜ እንደዚህ አዳዲስ ነገር ካለ ይዤ እመጣለሁ ማለት ነው። ሀባቡ ራሱ ወላሂ አይመጣም ሌላ ጊዜ። አሁን ልጁ ነው ይገዛ እኔ እፈልጋለሁ ግዢልኝ ምናምን ሲል ነው የገዛሁት እንጂ ሌላ ቀን እነሱ ራሱ አይገዙም። ከገዙ ሙዝ ምናምን ሌላ ነገር እንትን ይገዛሉ እንጂ ይሄ ሀባብ ራሱ ቤታችን መታያቅም ልጁ ነው ይሄን ነግዛ ሲልኝ የገዛሁት እንጂ እኔ እፈልጋለሁ። በእርግጥ ግን እነሱ ስለማያመጡ ሌላ ጊዜ አናመጣም ነበር። እነሱም እቃ ቢያመጡ አያመጡም ነበር ማለት ነው። ደግሞ እኔ ከምጠላው ነገር ሌሊት ላይ የሚያመጡት እቃ በጣም ነው የሚያስጠላኝ። እኔ ላርፍ ነው በቃ የምተኛበት ሰዓት ደረሰ ብዬ ስል እነሱ እቃ ያመጡና ነይ ረትቢ እንደዚህ ቦታ ሲዤ ምናምን ሲሉኝ በጣም እናደዳለሁ ማለት ነው። እና እንደዚህ ደግሞ በጊዜ ሲሆን ደግሞ ግዴታችንም ጭምር ነው እና በጊዜ ሲሆን ደግሞ ለእኛም ለመስራትም የሆነ ምቾት ይሰጣል። እኔ በማታ መስራት በጣም ነው የሚያስጠላኝና መስራት ካለብኝ ምሰራው ነገር ሁላ በቀን ሰርቼ ማስቀመጥ ነው የምወደው ማለት ነውና በማታ ስሩ ማለት ለምን እንደሆነ አላውቅም። ከበፊትም አልወድም በማታ የሚሰራ ነገርና እንደኔም አይነት ልጆች ትኖራላችሁ ብዬ አስባለሁኝና እኔ በማታ የሚሰራ ነገር ምቾት አይሰጠኝም። ስራ የምሰራ ነገር ካለብኝ መቀመጥ አልፈልግም እና መስራት ካለብኝ በጊዜ ሰርቼ ለማረፍ ነው የምፈልገው ማለት ነውና እነሱ ደግሞ ምንም ነው የማይመስላቸው። ስራ ይውላሉ፣ ሲመጡ በዛው ያመጡና ገና እንደ አዲስ ስራ ሀብዬ እንድጀምር ይፈልጋሉ ማለት ነው። እኔ ደግሞ አይመቸኝም እንደዚህ አይነት ማለት ነው። እንደዚህ አይነት አሰራር ስራ ካለብኝ ትንሽ እንኳን ስራ ቢሆን ሳልጨርስ መቀመጥ በጣም ነው የሚያስጠላኝ። እነሱ ምንም አይሉም፣ እያረፍሽ ስሪ ሁላ ይላሉ። እኔ ግን ስራ እያለብኝ መቀመጥ በጣም ነው የምጠላው ወላሂ በጣም ማለት ነው። እንደኔ አይነት ሰው ያለው ሁላ አይመስለኝም ማለት ነውና እኔ በጣም ነው የምጠላው። እናንተስ ችግር የለባችሁም? መስራት ካለባችሁ የትኛውን ማለት ግዴታችን ነው ለስራ እስከወጣን ድረስ። ግን ያው አንዳንድ ጊዜ የሆነ ደስ የማይል ነገር አለ ማለት ነውና እኔ አልወድም ሲጀመርም ለዛ ነው። የመስራት ግዴታችን ነው፣ ግዴታዬ መሆኑን አውቃለሁ። ግን በማታ የሚሰራ ነገር በጣም ደስ አይለኝም። በተለይ በቃ ስራ ጨርሻለሁ ምንም አልሰራም ብዬ ከተቀመጥኩበት ነይ እንደዚህ ነገር ስሪ እንደዚህ አርጊ ሲባል በጣም ነው የምጠላው። እነሱ ራሱ ሲሉኝ ሁላ ማለት ነው እንደማልወድ ስለሚያውቁ ነው መሰለኝ ነይ ይቅርታ እንደዚህ ነገር አርጊ ብሎ መጀመሪያ ይቅርታ አስቀድመው ነው የሚያዙኝ ማለት ነው።
እንደማልወድ ገብቷቸው ነው መሰለኝ። በፊት ምንም አይሉም ነበር። አሁን ደግሞ እንደማልወድ እየተረዱኝ ነው እንደ እያልኩኝ ማለት ነው። እንደዚህ ሲሉ በቃ ተረድተውኝ ነው ገብቷቸው ነው ማለት ነው። እንደማልወድ አወቁ ማለት ነው። እንደ እያልኩኝ ማለት ነው እያልኩኝ ነው። እና የነበረን ቆይታ ይሄን ይመስል ነበረ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ለሆናችሁ ሰብስክራይብ አድርጉልኝ። አዲስ ነኝ፣ አበረታቱኝ። የስደት እህታችሁ ነኝ እና አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛ ደህና ቆዩልኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።